በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነገረ ቅድስት ድንግል ማርያም ክፍል 1 ሞት ለሟች ይገባዋል። የቅድስት ድንግል ማርያም ሞት ግን የሚደንቅ ምስጢር ነው። መላ የሰውነቴ ክፍል አፍ ቢሆን የሁላችንም እናት የሆነችው የቅድስት ድንግል ማርያምን ክብር ተናግሬ አልጨርሰውም። ቅድስት ድንግል ማርያም የእግዚአብሔር ማደሪያ መቅደሱ እናቱ መንበሩ ሆና ሳለ ሞትን መቅመሷ በራሱ የሚደንቅ ምስጢር ነው። እግዚአብሔር ከዚህ ዓለም አዋቂዎች፣ ጥበበኞች፣ ነገስታቶች ውጪ በሆነ ተመራምረው ሊደርሱበት በማይችሉበት በማይመረመር ድንቅ ጥበቡ የፈሪሳውን ሰው የአማን አምሶምን ዓይኑን ያበራለትን፣ አልዓዛርን ከሞት ያስነሳ፣ ብዙ ድውያኖችን የፈወሰ ጌታ እናቱን ቅድስት ድንግል ማርያምን ከሞት አስነሳት ሲባል የሚያጉረመርሙት ስለምንድን ነው? አባታችን አዳም በገነት ሳለ አምላክን ለመሆን በመሻትና በምኞት ኃጢአት የመለኮትን ድምፅ ሲሰማ ጸጋና ክብሩ የብርሃን ልብሱ ሲገፈፍ እርቃኑን መሆኑን ባወቀ ጊዜ አፍሮ የነበረው በቤተልሔም የመለኮት መወለድን ድምፅ በሰማ ጊዜ ጸጋና ክብሩ በአንቺ የተመለሰለት ማርያም ሆይ በእውነት ምስጋና ይገባሻል። እነሆ ዛሬ በአይሁዳውያን የአማልክቱ የክፋት ሴራ በባዕድ አምልኮና ባህል የተገፈፈውን የልጅነት ጸጋችንን እንዲመልስልን ማርያም ሆይ ለልጅሽ አሳስቢልን፣ ለምኝልን፣ አማልጅልን እያልን ከማመስገን በቀረ እንደ ቅያፋው ጉባኤ ሁልጊዜ መልሶ መላልሶ ማርያም አታማልድም እያሉ በየአዳራሹ በየአደባባዩ መጮህ ምን አይነት የክፋት መንፈስና አባዜ ነው? ይህንን ታምርና የሕፃኑን መወለድ የሰማች ነፍስ ግን እንደዚህ አይነት ላለች እናት ዘወትር ምስጋና ታቀርባለች። ከእግሯ ስር ተደፍታ የልጇን ምሕረት እንድታገኝ ትጠናለች። ጴጥሮስ የሉትራን የክህደት መንፈስ አባዜ የተጠናወታት ነፍስ ግን በየአዳራሹ በየአደባባዩ የቅያፋን ጉባኤ እያደረገች ሁል ጊዜ መልሳ መላልሳ ማርያም አታማልድም ትላለች። ቅድስት ድንግል ማርያም የእግዚአብሔር ሌላው ዙፋን ናትና ሰማይ በማረጓ ክብሩ ለሰማይ ነው። እግዚአብሔር ዓለምን ፍጥረታቱን የሰውን ልጅ ከፈጠረበት ጥበብ ይልቅ የሰውን ልጅና ፍጥረታቶችን ያዳነበትን ጥበብ ይበልጣል። ይህንን ጥበብ በእናቱ በቅድስት ድንግል ማርያም አደረገው። ሁሉ የአምላክን እናትን ሊያመሰግን እንደተፈጠረ እናውቃለን። እንኪያስ የኃጥአን ተስፋቸው የፍጥረታት ሁሉ እናት የሆነች ቅድስት ድንግል ማርያም ወደ ሰማይ አረገች ሲባል ፍጡር የማጉረምረማቸውና የመከራከራቸው ነገር ግን የሚደንቅ ነው። ንጽሕት እመ ንጹሐን ቅድስት እመ ቅዱሳን ድንግል ማርያም ሆይ እኛ ግን ከሞት መነሳትሽ ወደ ሰማይ ማድረግሽ ሳይሆን የሚደንቀን የእግዚአብሔር ሰማይ የሆነች ወደ ሰማይ ስታርግ በሰማይ ላይ ምን አይነት አቀባበል ተደርጎልሽ ጉልበትሽ ዙፋኑ የሆንሽው በሰማይ ላይ ምን አይነት ዙፋንና በምን አይነት ክብር አስቀምጦሽ የሆነ የሚለው ነገር ነው። ማርያም ሆይ እንኳን ጥቅስ ፈላጊዎቹ የኒስጥሮስ የሥላሴ የክህደት መንፈስ የተጠናወታቸው የሀገራችን ሉተራን ይቅሩና ቅዱሳን ሊቃውንት አባቶቻችን ሁሉ በአንቺ ፊት ገና ፊደልን አልቆጠሩም። በእውኑ ለሰው ልጅ ኃጢአትን ሳይሰራ መኖር ይቻለዋልን? ጌታችን ቅድስት ድንግል ማርያም ግን ንጽሕት በመሆኗ አምላክ እንዲያድርባት አደረገችው። ድንግል ማርያም የእግዚአብሔር ማደሪያው መቅደሱ እናቱ መንበሩ ሆና ሳለ ሞትን መቅመሷ በራሱ የሚደንቅ ምስጢር ነው። ሰዎች የእግዚአብሔር ልጆች የሆኑ ዘንድ
እግዚአብሔር የሰው ልጅ ሆነ። ማርያም ሆይ ይህ ሁሉ የሆነው ከአንቺ በነሳው ሥጋ ነው። አንድም ለእርሱ የእኛን ተፈጥሮ አደረገ፣ እኛ ደግሞ የእርሱን ቅድስና ገንዘብ በማድረግ የመንግሥተ ሰማያት ተካፋዮች ለመሆን በቃን ሲል ነው። አንድም ለማርያም የተደረገው ነገር ሁሉ ለእኛም የተደረገልን መሆኑን አድማጭ ያስተውል። ስለዚህ ማርያም ሆይ ለዚህ ክብር በቅተሽ እኛን ከእግዚአብሔር ጋር አዛምደሻልና በእውነት የባህሪያችን መመኪያ ነሽ እያለን ዘወትር እናመሰግንሻለን። ስለዚህ እመ እግዚአብሔር ሆይ እኛ ከምንወደው እርሱም ከሚወደን ከልጅሽ ዘንድ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። እግዚአብሔርም ከአንቺ በተወለደው ልደቱ እንሆ ለእኛም መንፈሳዊ ልደት ተሰጠን። ሞት ለሟች ይገባዋል። ቅድስት ድንግል ማርያም ሞት ግን የሚደንቅ ምስጢር ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን።